መጽሐፍ ቅዱስን በደንብ አውቃለሁ ይላሉ? እንግዲያውስ ዛሬ ኢትዮ ባይብል ትሪቪያ 3 ጥያቄዎችን አዘጋጅቶላችኋል። ለመሳተፍ ዝግጁ ናችሁ? ወደ ጥያቄው እንለፍ። ከነዚህ ውስጥ በኦሪት ዘፍጥረት መጽሐፍ ውስጥ ያልተጠቀሰው ማን ነው? ቃየል፣ ሳምሶን፣ አብርሃም ወይስ ኖህ? ሳምሶን። በስናፍጭ ቅንጣት ምሳሌ ላይ ቅንጣቷ ካደገች በኋላ ምን ትሆናለች? ወፎች በቅርንጫፎቿ ላይ የሚሰፍሩባት ታላቅ ዛፍ ትሆናለች። ማቴዎስ ምዕራፍ 13 ከቁጥር 31 እስከ 32ን ይመልከቱ። እግዚአብሔር አልፋና ኦሜጋ እኔ ነኝ ሲል ትርጉሙ ምን ማለት ነው? ወፎች መጀመሪያውና መጨረሻው እኔ ነኝ ማለት ነው። ራዕይ ምዕራፍ 1 ቁጥር 8ን ይመልከቱ። ለዛሬ የነበሩን ጥያቄዎች ይህንን ይመስላሉ። እናንተ ስንቱን መለሳችሁ? ኮሜንት ላይ ያሳውቁን። ዕውቀት ከእግዚአብሔር ቃል ይገኛል። ቃሉን የምንማርበት ብቻ ሳይሆን የምንኖርበትም ያድርገን። ነገ በሌላ ጥያቄ እስክንገናኝ ድረስ ሰላም ለእናንተ ይሁን።